እውነተኛ ጀግንነት ማለት እንደ አነስ ጀማል መሐመድ አሸሪፍ ሞትን ባለመፍራት ለታላቅ ዓላማ መቆም ነው። አነስ በህይወቱ የመጨረሻ ሰዓታት ላይ እንኳን ለሰዎች እውነትን የማሳወቅ ተልእኮውን አልተወም ነበር። በፍርሃት ከመዋጥ ይልቅ በሞት አደጋ ውስጥ ሆኖም የገዛን ድምጽ ለዓለም በማሰማት ህይወቱን ሰጥቷል። የሱ ሞት የፍትህና የእውነትነት ድምጽን ለማሰማት የተከፈለ መስዋዕትነት ነው። በህይወቱ ሁሉ የፍልስጤምን ህዝብን ስቃይና መከራ ለዓለም በማሳየት ትልቅ ስራን ሰርቷል። እንደ አነስ ያሉ ጀግኖች የሚሞቱት አካላቸው ብቻ ነው። ታሪካቸው ግን ለዘላለም በህዝባቸው ልብ ውስጥ ይኖራል። የእሱ ጀግንነት ከዓመታት በኋላም ለትውልድ ታሪክ ሆኖ ይወሳል። አነስ ሞገድ ለሞገድ ተምዘጉዝጎ እውነትን ያደርስ የነበረው ድምጽ እንሆ ተቋረጠ። የገዛ ህዝብ መራሩን ሀዘን ዜና ተቀባበለው። አዎ በሀዘን ያልተሰበረ ያላነባ ፍልስጤማዊ ከቶም የለም። ጨለማው እንደተከፋ ምድሪቱ በሀዘን ብርድ ልብስ ሸፍኗት አነጋ። ሁሉም ተሰቅስቆ አነባ። ሚዲያዎች በሰበር ዜናዎች የአነስ ሸሪፍን ስም እየጠሩ ተጣብቀው ያደሩት ሰማይና መሬት ተለያዩ። ወራሪዋ ሐቅን ከመዘገብ እንዲታቀብ ደጋግማ አስጠነቀቀችው። ቤተሰቦቹን፣ የሚወደውን አባቱን፣ ጓደኞቹን ሳይቀር በሚሳኤል ደብድባ እየገደለች አስፈራራችው። በኳተር በኩል እንዲወጣ ግፊት ሲደረግበት